ዳሽቦርዳችን ይሄን ያው ቀጣይ ምንድነው ማለት ነው ያው ፕሮዳክታችንን ክሬት ለማድረግ የሚያስፈልጉን መጀመሪያ ሴቲንግ ላይ ሴትአፕ ማድረግ አለብን ማለት ነው። ሴቲንግ ላይ ሴትአፕ ማድረግ አለብን ማለት ነው። ሴቲንግ ላይ ምንድነው ሴትአፕ ማድረግ ያለብን? ለምሳሌ ፐርሚሽኖች ካሉ ፐርሚሽኖችን ክሬት ለማድረግ ማለት ነው። ለምሳሌ ሴልስ፣ ስቶር ኪፐር፣ ማርኬቲንግ የተለያዩ ሰዎች ካሉ ለነሱ ለምሳሌ ሌላ ደግሞ ምን እንበል የሆነ መርካቶ ያለ ሴልስ ቢኖረን ለሱ ላይክ እንትን ፐርሚሽን ለመስጠት ብንፈልግ እንዴት ነው ፐርሚሽን የምንሰጠው? ማለት በዚህ መልኩ ሴል የተሸጡትን እንዲያይ፣ ኤዲት ማድረግ እንዳይችል፣ ክሬት ግን እንዲያደርግ እንዳይደልት የተሸጠውን እና ደግሞ እቃ ሲመለስ ክሬት እንዲያደርግ እና የተመለሰውን እቃ ደግሞ እንዲያይ አድርገን ለዚህ ሁሉ አክሰስ እንሰጠዋለን ማለት ነው። እነዚህ ሌሎቹን አክሰስ ግን ለሴል ለሚያደርግ ሰው አይሰጠውም ማለት ነው። በዚህ መሰረት ፐርሚሽን ክሬት እናደርጋለን ማለት ነው። ሁለተኛው ደግሞ ምንድነው ፐርሚሽናችንን ክሬት አደረግን ማለት ነው። አንድ ሴልስ የሆነ ሴል የሚያደርግ ሰው ካለ ለምሳሌ መርካቶ ሴል በሚለው ፐርሚሽን ምንድነው ሴል ብቻ ነው እቃ የሚያደርገው ማለት ነው። ለእሱ አክሰስ የሚሰጠ ነው ማለት ነው። የተለያየ ፐርሚሽኖችን በዚህ መሰረት ሴቲንግ ላይ ሴታፕ እናደርጋለን ማለት ነው። ሁለተኛ ደግሞ የሱቆቻችንን ስም ለምሳሌ መርካቶ ወይንም ደግሞ መርካቶ ሱቅ ብንለው መርካቶ ሱቅ ብንለው ላይክ ኢትዮጵያ ኢሜል ብለን መርካቶ @gmail.com ብንለው ፎን ነምበር በዚህ መሰረት ማስገባት እንችላለን። አዲስ አበባ ዚፕ 1000 ብለን ማስገባት እንችላለን። በዚህ መሰረት ዌርሃውሳችንን ክሬት ማድረግ እንችላለን ማለት ነው። ዌርሃውሳችን ማለት ነው ሱቃችን አንድ ሱቅም ካለን ሁለት ሱቅም ካለን በዚህ መሰረት ሱቆቻችንን እንመዘግባለን ማለት ነው ሴቲንግ ላይ። ሁለተኛው ደግሞ ምንድነው ካታጎሪ ደግሞ ምንድነው ያሉንን ማቴሪያሎችን በካታጎሪ የምናደርጋቸው ማለት ነው። ለምሳሌ አሁን ቶሺባ፣ ዴል የምንላቸውን በላፕቶፕ ካታጎሪ ማድረግ እንችላለን። በዚህ ካታጎሪ ማድረግ እንችላለን ማለት ነው። በዚህ መሰረት ላፕቶፖችን ፎን ከሆነ ደግሞ በፎን ካታጎሪ ማድረግ እንችላለን። ይህ የሚጠቅመን ምንድነው? ለምሳሌ እቃዎቻችን ሁሉ ኤሌክትሮኒክስ ቢሆኑ ፎንም ላፕቶፕንም በአንድ ካታጎሪ ብናደርጋቸው ለመለየት ያስቸግረናል። ግን አንድ ካታጎሪ ሲሆኑ ግን ለመለየት ስለሚቀለን በዚህ መሰረት ካታጎሪያችንን ክሬት እናደርጋለን ማለት ነው። ሁለተኛው ደግሞ ብራንዳችንን ክሬት የምናደርግበት ነው ማለት ነው። ብራንዳችን የምንለው ደግሞ ላፕቶፕ ሆኖ ዴል አሁን ብራንድ ነው ማለት ነው። ዴል አሁን ይሆናል ዴል ብለን ዲስክሪፕሽንም ላይክ የምፈልገውን ዲስክሪፕሽን ማስገባት እንችላለን። ላይክ ብራንዱ የሚገልጽ ነገር በዚህ መሰረት ኢሜጅም ካለ ኢሜጅም ማስገባት እንችላለን ማለት ነው የብራንዱን። ከዛ በኋላ ደግሞ ከረንሲ ደግሞ ምንድነው? ለምሳሌ አሁን አንዳንዴ ኢምፖርት ስናደርግ እቃዎችን ፐርቼስ ስናደርግ በድራም ልንገዛ እንችላለን፣ በዶላር ልንገዛ እንችላለን እና ለምሳሌ ዩኤስዲ በማለት ከረንሲያችንን በዚህ መልኩ ክሬት ማድረግ እንችላለን ማለት ነው። ሌላኛው ሴቲንግ ላይ ማስገባት ያለብን ደግሞ ምንድነው? ዩኒት ለምሳሌ በኪሎግራም ነው በሜትር ነው የሚለውን ነገር ምንለይበት ማለት ነው። በዚህ መልኩ ዩኒታችንን ክሬት ማድረግ እንችላለን ማለት ነው። ለምሳሌ አሁን ላፕቶፕ አሁን በነምበር ነው ዩኒቱ፣ ለምን የሚቆጠር ነገር ነው ነምበር ነው ማለት ነው። በዚህ መሰረት ዩኒት ክሬት ማድረግ እንችላለን ማለት ነው። በሜትር ግን በሜትር፣ በኪሎግራም ሽጥን በኪሎግራም ክሬት ማድረግ እንችላለን ማለት ነው። ሴቲንግ ላይ ይሄንን ይመስላል ማለት ነው። ይሄ ባክአፕ ነው። በአንድ ክሊክ ባክአፕ ጀነሬት ማድረግ እንችላለን ማለት ዳታዎቻችንን ወደ ፒሲያችን። ሌላኛው ደግሞ ዩዘር ሴሽን ነው። ይሄኛው የእኛን ሲስተም ሌላ ማናውቀው ሰው ሎጊን ሲያደርግ እዚህ ጋር ይመጣልናል ማለት ነው። እና ሎጊን ያደረጉ ሰዎች ለምሳሌ እኛ ተጠቃሚ ሆነው
ማን ሎጊን ያደረገ የሚለውን ነገር የሚያሳየን ነው ማለት ነው። ሴቲንጋችን ይህንን ይመስላል ማለት ነው።